ሃሌሉያ። ለፍሬያማነት መዋጋት። ሰባተኛ ባተሊንግ ፎር ዘ ፍሩትፉልነስ። ባተል እዋጋለሁ በሉት። ለፍሬያማነት በሉት እዋጋለሁ በሉት። ስለዚህ በህይወት ፍሬ የሚከለክለው ነገር ምንድነው ብለን ከዛ ጋር ምንድነው ማድረግ አለብን? ፋይት ማድረግ፣ መዋጋት፣ ባተሊንግ። በኢየሱስ ስም እንዋጋለን። አሜን። እዋጋለሁ በሉት። እከለክለዋለሁ በሉት። በኢየሱስ ስም በደሙ ይከልከል። በስሙ ከቤታችን ይከልከል። ከኑሯችን ይከልከል። ፍሬ የሚከለክል ምን እንደሆነ አይተናል ቀደም። ስለዚህ የምንዋጋው ከምን ጋር ነው ብለን አንደኛ ስጋ ከአይምሮ ጋር የሚያደርገው ጦርነት። ስጋ አይምሮ ኢየሱስ ያድናል። ሮሜ 7:23 ላይ ከዚህ ሞት ከተሰጠው ሰውነት ማን ያድነኛል? ጳውሎስ ራሱ ይታገለው ነበር። ስለዚህ ባተሊንግ ማለት ይሄ ይታገለው ነበር። ስለዚህ ስጋዬ ይጎስመዋለሁ፣ አስገዛዋለሁ። ለማምለጥ ይፈልጋል። ስጋ ተይዟል። እግዚአብሔር ይዞት ለጌታ ስራ ወጥቶ ወንጌል ይዞ ሌላ ነገር ደግሞ በስተጀርባው ይጎትቷል። ስለዚህ ከዚህ ሞት ከተሰጠው ሰውነት ማን ያድነኛል? በኢየሱስ ስም እናመልጣለን። ባተሊንግ ከአእምሮ ስጋ ጋር በዓለም ላይ የእግዚአብሔርን ነገር ላለመተው ጦርነት መፍጠር። ክብር ለኢየሱስ ይሁን። አሜን። ስለዚህ ዓለማዊ ነገሮችን መዋጋት፣ እነዚህ ጥቅማ ጥቅሞችን የሚጎትቱንን ነገሮችን ይሄ የለም ወደዚህ ና ለምለን ነገር መገኘት የለብን። እግዚአብሔር ያሟላለን። አሜን አሜን። ስለዚህ ጢሞቴዎስ ሁለተኛ ጢሞቴዎስ ላይ ታገኛላችሁ። ዓለም አሸነፈውና ሄደ። ማን ነው የሄደ? ዴማስ። ኢየሱስ ያድናል። አሸነፈ፣ ተሸነፈ። እያገለገለ ነበር ከጳውሎስ ጋር። ነገር ግን ዓለማዊ ነገር ማድረግ ገንዘቡ ሁሉ ወድቆ ምን አደረገው? ይዞት ከአገልግሎት መስክነ። ስለዚህ የእግዚአብሔርን ነገር በእንደዚህ አይነት ቦታ ላይ መተው የለብንም። ስለዚህ ባተሊንጉ ከምን ጋር ነው? መንፈሳዊ ጦርነት ነው። ይሄ ስፒሪቹዋል ባተሊንግ ነው። መንፈሳዊ ኤፌሶን ምዕራፍ 6 ቁጥር 11 እስከ 12 ውጊያችን ከደምና ከሥጋ ጋር አይደለም፣ መንፈሳዊ ነው። ኢየሱስ ያድናል። ሰይጣንም መንፈስ ነው፣ እግዚአብሔርም መንፈስ ነው። ሰይጣን ኢንካሬጅ ያደርጋል። እኛ ደግሞ ሰይጣን ምን በችግር ግድ የለም ይላል። እኛስ በጌታ በኢየሱስ ስም ከነ ራቅ። እኔ እግዚአብሔርን ለማገልገል ተጠርቻለሁ። በጽድቅ በቅድስና ለመኖር ተጠርቻለሁ። አይመጥነኝም። ኢየሱስ ያድናል። አሜን ሃሌሉያ አሜን። ስለዚህ ፋራ ነው። ጌታ ይባረክ። ለክፉ ስራ ፋራ ነው። ሰይጣን አይ ፋራ ሊለን ይችላል። አዎ ፋራ ነው። ለጌታ ስራ ለጌታ ነው ብልጥነት እንጂ ለዓለማዊ ነገር ሞኝ ነው። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ለስጋን እኮ የሚጠቅም ነገር ሊሆን ይችላል። ስለዚህ መተው አለብን። አሜን። ቤት መተው የሆነ ነገር ሊያገለግለን የሚችል ነገር መኪና ራሱ ሊሆን ይችላል። ነገር ግን በጽድቅ መንገድ ካልሆነ ማስጠጋት የለብንም። አሜን ብለዋል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። አሜን።
ፍሬያማነትን በተመለከተ የእግዚአብሔር እቅድ እግዚአብሔር አንድ ሰው ፍሬያማ እንዲሆን ይፈልጋል። ውጤታማ እንዲሆን እግዚአብሔር ይፈልጋል። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። ዕብራውያን 9 ቁጥር 14 ላይ ተመለሱ ይላል። ከሞት ስራ ሁሉ የኢየሱስ ክርስቶስ ደም ምን ያደርጋል? ያነጻናል ይላል። ስለዚህ እግዚአብሔር ምን ይላል? ምንድን ነው የሚለን? ከሞት ስራ መንጻት ትችላላችሁ። ከሞት ስራ ነፃ መሆን ትችላላችሁ። ልጆችን እንድታከብሩ ትችላላችሁ። የኢየሱስ ደም እኮ እናንተን ከተለያዩ ኃጢአቶች ምን ያደርጋችኋል ይላል እግዚአብሔር? ያነጻችኋል። ደሙ አንጽቶኛል በሉ። ደሙ አንጽቶኛል። ሃሌሉያ አሜን። መመለስ ነው እንጂ መከሰስ አይደለም። በቃ ተመለስ ይለናል እንጂ ሰይጣን ሲከስ ወይኔ እያልክ እዛ ነው ደቅ ቁጭ በል እግዚአብሔር አይደለም። ተመለስና ተነስ፣ አገልግሎቱን ጀምር፣ ጸሎትን ጀምር፣ ቃል ማጥናትን ጀምር። እግዚአብሔር መመለስን ይወዳል። አሜን። የኢየሱስ ደም በሉ ሲል የኢየሱስ ደም ከሞቴ ስራ ሁሉ በሉ ሲል ከሞቴ ስራ ሁሉ ህልናችንን ሊያነጻው ይችላል በሉ ሲል ይችላል። ይችላል። አሜን። አሜን። ክብር ለኢየሱስ ይሁን። አሜን። አሜን። ስለዚህ ፍሬያማነትን እግዚአብሔር እቅድ ምንድን ነው? እግዚአብሔር ሊያነጻን የታመነ ነው። ስራዎቻችን ለእግዚአብሔር ማስገዛት አለብን። ምሳሌ 16 ቁጥር 3 ላይ እቅድን ለእግዚአብሔር ስጥ ይላል። እግዚአብሔር ምን ያደርጋል? ያሳካል። አሜን። በእግዚአብሔር ፊት ማስገዛት አለብን። ጥያቄዎቻችን ለእግዚአብሔር ማሳየት። እግዚአብሔር ያወጣናል። እግዚአብሔር ፍሬያማ ያደርገናል። ኢየሱስ ያድናል። ሌላው ደግሞ እግዚአብሔር የሰጠንን ጽዋ መጠጣት ይሆንልን። አሜን። ኢየሱስ ክርስቶስ ይህች ጽዋ ከኔ ትለፋ ምን አለ? ይህች ጽዋ ከኔ ትለፋ፣ ነገር ግን ፈቃዴ እንጂ የኔ ፈቃድ አይሁን አለ። እንደዚህ አይነት ነገሮች በቤታችን ሊኖሩ ይችላሉ። እግዚአብሔር ፈቃድ ሆኖ ምናልባት ያለው መከራ ሊኖር ይችላል። መከራው ዛሬ ከሁላችን ብራገፍ የምጠላ ሰው አለ? ችግር ከኛ ብሔር የምጠላ ሰው አለ? ነገር ግን የእግዚአብሔር ፈቃድ ይሁን። አሜን። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ የእግዚአብሔርን ፈቃድ ማስቀደም አለብን። ቆላስይስ 3:17 ሁሉንም በኢየሱስ ስም አድርጉ ይላል። ለፍሬያማነት ሁሉን ነገር በጌታ በኢየሱስ ስም አድርጉ ይላል። በኢየሱስ ስም ይሁንልን። አሜን። 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 ሃሌሉያ። ስለዚህ እምነታችንን በእግዚአብሔር ላይ ማድረግ አለብን። አሜን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እናምናለን፣ ግን እነዚያን ከኛ ጋር መቀጠል የማይገባቸው ነገሮችን በሙሉ ወደ ኋላ ጥለን ነው የምናምነው። ከነዚያ ጋር አይደለም እምነታችን መደባለቅ የለበትም። ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እምነትን እግዚአብሔር እንካረች ያደርጋል። ሉቃስ 17:5-6 እምነታችንን ጨምርልን አሉት። እምነትን ጨምርልን አሉት። እምነት መጨመር አለበት። ጌታ ይባላል። የጨመረ ተራራ የምነቀል እምነት ያስፈልጋል። የምንባረክበት እምነት ያስፈልጋል። አሜን። ወዲያው በሽታን የምነቀል ወዲያው አጋንንቶችን ተው የምንልበት የእምነት ኃይል ያስፈልጋል። አሜን።
ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። የመጨረሻ በምንድን ነው ማመን ያለብን? ታይፕስ ኦፍ ፌዝ የእምነት አይነቶች። አንደኛ በክርስቶስ ደም ያለን እምነት። ስለዚህ በደሙ እናምናለን። አሜን። በክርስቶስ ደም በሉ አምናለሁ በሉ። በክርስቶስ ደም ከኃጢአት ሁሉ ምን ያደርገናል? ያነጻናል የምለውን ቃል እናምናለን። አሜን። ክብር ለኢየሱስ ይሁን። አሜን። ስለ ክርስቶስ ደም ብዙ ነገር ይናገራል። ከደሙ የተነሳ ድል ነሱናል። ሌላው ደግሞ እግዚአብሔር በተናገረን በተስፋዎቻችን ማመን። አሜን። በተስፋ ቃል አምናለሁ በሉ። ስለዚህ የምናምነው ነገር ዝም ብለን አይደለም። እግዚአብሔር በተናገረን ተስፋ ቃል እምነት አለን። አሜን። አምናለሁ በሉ። በተስፋ ቃል አምናለሁ በሉ። እግዚአብሔር ያደርገዋል። አሜን። ሌላው በቃሉ እናምናለን። በእግዚአብሔር ቃል እናምናለን። በኢየሱስ ስም እናምናለን። ሐዋርያት 3:16 በቃሉ እናምናለን። ሮሜ 10:17 በእግዚአብሔር ቃል እናምናለን። ስለ እግዚአብሔር ቃል አምናለሁ ብሎ እግዚአብሔር ቃል አምናለሁ። አሜን። ሌላው በእግዚአብሔር ኃይል እናምናለን። ኃይል እግዚአብሔር ነው። ስለ እግዚአብሔር ኃይል አምናለሁ ብሎ እግዚአብሔር ኃይል አምናለሁ። ኃይል እግዚአብሔር ነው ብሎ ኃይል እግዚአብሔር የማዳን ኃይል እግዚአብሔር ነው ብሎ የማዳን ኃይል እግዚአብሔር ነው። የመጨረሻ ክርስቲያን ብዙ አይነት ጥምቀቶች አሉ። የትንሣኤ ጥምቀት አለ። የመንፈስ ቅዱስ ጥምቀት አለ። የእሳት ጥምቀት አለ። የመከራ ጥምቀት አለ። እነዚህ ሁሉ በቃሉ ሳተን ስለሌለ ይበቃናል። ኢየሱስ ያድናል። ጌታ ይባረክ። ስለዚህ በእነዚህ ሁሉ እናምናለን። መመለስ ባለብን ነገር ሁሉ ወደ ጌታ መመለስ፣ መጣል የሚገባን ነገር ሁሉ ጥለን ፐርፌክት የሆነው እምነታችንን ይዘን እግዚአብሔር እናምናለን። እግዚአብሔር ይባርከናል።